ብዙዎቻችሁ ይሄን ሴቲንግ እኮ ከዘጋችሁት ላይቭ የሚለው አይመጣላችሁም። ቼክ አድርጉት ብዬ ከዚህ በፊትም ተናግሬያለሁ። እኔ ደግሞ ድጋሚ ደግሞ አሳያችኋለሁኝ ማለት ነው። የሰው ቤት ራሱ ብትሄዱ ማለት ነው እዛ ገስት ላይ ለመግባት ብትፈልጉ ይሄን ሴቲንግ ማለት ነው ኦን ካላደረጋችሁት በስተቀር መግባት አትችሉም። እኔ ቀለል አድርጌ ላሳያችሁ። ሴቲንግ እዚች ጋር ፕሮፋይል መትለውን ነው ሶስቷን ሰረዝን እንነካ። አሁን እዚህ ጋር ትመጣላችሁ። አንድ ካደረጋችሁ በኋላ እዚህ ጋር ኖቲፊኬሽን የሚል ንኩት። ልብ አድርጉ። እነዚህ ስንን ማብራታችሁን አረጋግጡ። እሺ ኖቲፊኬሽናችሁ ላይ እኔ ቀለል አድርጌ ላሳያችሁ። ወደ ላይ ስክሮል እያደረኩ ሳት እንዳላንዛዛባችሁ ማለት ነው። አሁን ላይቭ የሚለው የቱ ጋር እንደምታይ እዚህ ጋር ኢን አፕ የሚል ተነኩታላችሁ። ወደ ላይ ቀስ በሉና ስክሮል አድርጉት። ይታያችኋል። ወደዚህ ጋር ለምሳሌ እኮ የናንተ እዚህ ጋር እንደዚህ ከሆነ ማለት ነው ይታያችኋል አይደል? ላይቫችሁ እንደዚህ በነጭ ከሆነ ማለት ነው እንደዚህ አድርጉት። ይታያችኋል አይደል? እነዚህ ጋር ሁለቱ ያሉት ማለት ነው ማብራታችሁን አረጋግጡ። የሰው ላይቭ ላይም ከመግባታችሁ በፊት ላይቫችሁንም ከመክፈታችሁ በፊት እንደዚህ አድርጋችሁ የራሳችሁ ላይቭ ላይ መግባት ትችላላችሁ። መልካም ሙሉ ይሁን።